akkas jedhe andu yaalem amman jiruuf amma jirtu waliin turraattan eege nagattee deemte jedhee yooman tilmaamee beeke አንዷለም ጎሳ በበርካታ ፖሊሶች ታጅቦ ነበር በቀነኒ ቀብር ላይ የተገኘው በአዲስ አበባ በአታ ቤተክርስቲያን ነበር ቀብሩ የተፈጸመው ከእስር ቤት በበርካታ ፖሊሶች ታጅቦ በቤተክርስቲያኑ ጋር ቀድሞ ነበር የደረሰው በኋላም አስክሬኗ ከመጣ በኋላ በፖሊስ ታጅቦ እንዲቀብራት ተደርጓል ከዛም ወደ ነበረበት እስር ቤት ተመልሷል ሲሉ የፖሊስ ምንጮቻችን ገልጸዋል ፖሊስ ዛሬ ጧት ባወጣው መግለጫ እንግዲህ ተጠርጣሪ አድርጎ ያሰረው አንደኛ ተጠርጣሪ አንዷለም ጎሳ ነው አንዷለም ጎሳ በአሁን ሰዓት ላይ እስር ላይ ሆኖ እየተመረመረ ይገኛል ግን ተጠረጠረ ማለት የወንጀሉ አድራጊ ነው ማለት አይደለም በኋላ በመርመራ የሚጣራና በፍርድ ቤት የሚወሰን ነገር በመሆኑ የተለያዩ ሰዎች በማህበራዊ ሚዲያዎች ላይ ያደረጉት ያለው ፍርድ አግባብ እንዳልሆነ ነው ፖሊስ የገለጸ የሚገኘው ፖሊስን በማህበራዊ ሚዲያዎች ላይ የሚሰራጩ መረጃዎችን አትመልከቱ እኔው እነግራችኋለሁ ብሏል ግን ሌሎች ሰዎች ደግሞ ከዚህ በፊት ፖሊስ የተለያዩ ሰዎችን ግድያዎችን እነግራችኋለሁ በሚል ሳይነግረን ቀርቷል በሚል ወቀሳ ሲያቀርቡ ይሰማል ግን ፖሊስ ይሄ ሐሰተኛ መረጃዎች የሚሰራጩ መረጃዎች በምርመራው ሂደት ላይ የሚያደርሱ ተጽዕኖ አደጋ ሊፈጥር ይችላል ብሏል ስለዚህ ቤተሰቦች ትክክለኛው ፍትህ እንዲያገኙ ሁሉም ሰው የምታውቁትን መረጃ ለፖሊስ እንድትጠቁሙ ስማቸው እንዲጠቀስ ያልፈልጉ የቤተሰብ አባላት ጥሪ አቅርበዋል ስለዚህ ብዙ ሰዎች በማህበራዊ ሚዲያ ላይ ከሷ ጋር የጻፉትን የቴክስት መልእክት ምናምን በሚል እያወጡና እየለጠፉት ይገኛሉ እንደዚህ አይነት መረጃዎች ታማኝነታቸው ምን ያክል ነው የሚለው ነገር አጠያቂ ሆኖ ሳለ የቤተሰብ አካላት ግን ትክክለኛው ፍትህ እንድናገኝ አለን መረጃ አለን የምትሉት ካለ ለፖሊስ ስጡ ብሏል ለማንኛውም ግን ድምጻዊ አንዷለም ጎሳ በዛሬው ዕለት በባታ ቤተክርስቲያን የቀነኒ አዱኛ የቀብር ስነ ስርዓት ሲፈጸም በፖሊሶች ታጅቦ መጥቶ የቀብር ስነ ስርዓቱን ታድሟል ብው ብሎ በብዙ በሚሊዮን ሰዎች ተወዳጅነትን ያገኘ ከኦሮሚያ ውስጥ እሱ ነው ሰው ስለዚህ ዝም በሉ ስንት መቀኛ ይኖራል እኮ ስንት እሱን ለማሳሰር እሱን ገደል ለማስገባት እሱን ብዙ ነገሮች ማድረግ የሚፈልግ በህይወታቸው ላይ ገብቶ ማቆም የሚፈልግ ሰው በጣም እኔ ምለው አንቺ ከሁለቱም ጋር ቀረቤት አለሽ አይደል ከሁለቱም ጋር የቤት ነገር እኮ ነው አሁን ይሄ የቤት ውስጥ ጉዳይ ነው የልጃችንን ጉማ እሱም እስር ቤት ውስጥ ተቀፈንድዶ በማያውቀው ነገር በሌለበት ነገር እስር ቤት ውስጥ ታፍኖ ታስሮ መከራውን እንዲበላ አንፈልግም እሷን ደመካል ሆኖ እንዲቀር አንፈልግም ስለዚህ እውነቱን እንፈልጋለን የኦሮሞ ሬሳ በቃ እቺ ምድር ፊንፊኔ ላይ በቃ በዛ ኦሮሞ መኖር አልቻለም በቃ በተለይ ፊንፊኔ ላይ አልቻለም እውቀት ያለው አክተሩ መኖር አልቻለም እየተገደለ ነው ይሄ ደግሞ ዋነኛው ነው ባለሀብት ሲኖረን ነው እሱም ባለሀብት የለ ኦሮሞ ባለሀብት የለውም ሲጀመር ግን ባለሀብት እንደ ድንገት አንዳንድ ባለሀብቶች እንደ ድንገት ያሉ ካሉ እነሱም ስቃያቸውን እየበሉ በየቀኑ እስር ቤት አንዴ ሲታሰሩ አንዴ ሲወጡ አንዴ ሲታሰሩ አንዴ ሲወጡ አንዴ ተጠርጥረሃል በሆነ ሸኔ እየረዳ ነው እየተባለ እንትን እየተፈለገበት ሰበብ እየተፈለገበት ስቃዩን እንደበላ ፊንፊኔ ውስጥ ኦሮሞ መኖር አልቻለም ያንን ደግሞ በትንሽ ጊዜ ውስጥ የምናስተካክለው ነገር ነው ችግር የለም የተሰራበት ነው ነው ስለዚህ አብረናቸው ቡና ስንጠጣ ስለምንል እናቃታለን እናወጣታለን መርዟን እናወጣታለን ነበር የመጣው ደግሞ 10 ሰዓት ምናምን አካባቢ እሷ ራሷን ከፎቅ ላይ ከጣለች በኋላ ነው ወይ ሳይጥል በፊት ነው የነበረው ሳጥል በፊት ነው የመጣው በቃ ለፈተኛ እሱ ሲተኛ ተነስታ ወጣች ራሷን ጣለች ከፎቅ ላይ ይተባሉ እንደዛ ነው የሰማሁት እኔ ከጓደኞቹ ነው የሰማሁት እሱ ጓደኞቹ ማጣቻውና አቅንሽነው ምንድነው ምናምን እንደዚህ ነው ምናምን ስላው ለታሰሳት እሱ ገባ እሱ ሲገባ ተነስታ ራሷን አጠፋች ነው ያለን ይሄንን ነው ያለን እኔ ደግሞ እንደሰማሁት ከሆነ እኔ ደግሞ ከአንዳንድ አርቲስቶች እንደሰማሁት ከሆነ እሷን ጸጉር አሰርቷት ምን ብሎ ምናምን ቤት ጥሏት እንደወጣ ነው የሰማሁት This is crazy. ዋን ኦፍ በዚህ አክል እርግጠኛው ነው እሷ ማውራት እንትን ነው
ቆይ ወጣች አስወጣት እንድትወጣ አደረጓት ሲፎ ኮቱ ዴቢ ትመለስ እና እሱ ነገር ቢጣራ የተሻለ ነው ማለት ነው ፌስቡክ ላይ መቡ ፌስቡክ ላይ ብዙ ነገር እየተባለ ነው ፌስቡክ ላይ አሁን እኔ መቡ ያልወደድኩት ነገር ምንድነው መሰለህ ፌስቡክ ላይ እሱን ታርጌት እየተደረገ ነው ቢኮዝ ኢላ ጀሪቲ ላይ ባየ ሙጫ ከነበር ባየ ሳንስ ይራጅራ አሁን እሷን ራሱ ለዛ ነው እሷ ራሱ እንዴት ከጀርባ ማን አለ ዳሱ አወነ ነው ገባ አመቀበዴ ነው ጀቲ ይሄ ወንድና እስቲ ዘራ ያቆባል እንትን አናርገው እንዴ ፖለቲካ አናርገው እንዴ ኖ ሰው አንደም ላይ ፖለቲካ የምናደርገው ነገር የለም ዋኑ እኔ አሁን ለምሳሌ ካጠፋው እኔ መያዝ አለብኝ እንዴ ያጠፋ ሰው መያዝ አለበት እሱን ካጠፋው ግን ካጠፋማ ነው ግን ይወል እንደሱ ሳይሆን ይወል አንዳንዴ ምን ያደርጋሉ ሲፈልጉት ስለነበረ ፖክስ ያደርጉት ስለነበረ ኤኒባዲ ልከው እንደዚህ አይነት ሸር ያሰራሉ እሱ the main thing እሱ ነው በቃ እሱ መግባት አለበት እስር ቤት ውስጥ they will do anything any drama any talk ሊያደርጉ ይችላሉ እሺ እሱ ከገደለው ወይም ሌላ ሰው ከገደለው እንደዚህ ሬሳውን በፍጥነት ደባብቆ መውሰዱ ለምን ተፈለገ kan hin oolle obboleettii teenya quxisuu qananii addunyaa kichuu firee irraa eegnu bakka gaabbii hin qabne bakka miilli hin geenye iddoo harki hin qaqqabnetti gaggeessinee gallee jirra. Haadha abbaa isheetii fi akkasumas obboleessa keenya hunda alam gosa fi maatii isaa qofa miti kan gadde. Haalli du'a ishee nama garama isheen hin beeku. Namni naamusa ishee beeku, namni tasgabbii ishee beeku miti namni namummaa itti dhagahamu kamiifuu hanga kana gurratti dhagahuun ni ulfaata jechuudhaan ittiiqaa tafarii gadda isaa kalee salphaaturraan kan ka'e har'a dabarfateeti jira. Qananiin naamusa qabeettii obsa qabeettii kabaja ofiif qabdudha. Ishee jechuun waggaa tokko dura olola meeqa miidiyaa dhiifama bilbilatuun irratti bilbilamee addana jalaa kutee miidiyaa hawaasaa kana irratti itti duulamaa ture maqaa ishee hin qabneen laatamee qormaata umurii isheetii ol keessummeessitee guyyaa tokko natti duultan maaf na caccabsitan jettee hin dubbanne dhoksiteet keessi ishii gubatee malee tuffaatii miti duula sobaa san hunda kana dabarsite amma isheen haala nama gaddisiisu kanaan dhabnee jirra. Obboleessi keenya Indaalam Gosa fi Qananii Addunyaa nuti hiriyaa lubbuu ta'uu isaanii erga agarree wal dhaabbachuun isaanii karoora gaa'ilaa qabachuun isaanis ni beekna. Waggoota lamaaf mana tokko akka jiraatan lubbuu jedhanii akka wal waamanan ni beekna. Garuu rakkoon gadda isaan jidduu jiru maaltu akka isaan muddate murtii hangana nama murteessisiisu qaamni biroo wal dhabee isaaniif sababa ta'ina kan beeku waaqa fi isa qofaadha jechuudhaan ittiiqaa tafarii dhaamsa kana dabarsee jira. Barreeffamni gadi dheeratu jira. Asuma irrattan isin egaa dhaamsa gabaabaa ittiiqaa tafarii gaddaa haadha manaa Indaalam Gosatii wal qabatee yaada isaa kan ibsate.